ሰላም ጤና ይስጥልኝ። አገልጋይ ናዝራዊ ይባላለው። በቃለ ሕይወት ቤተክርስቲያን በማገልገል ላይ ይገኛለው። በቲክቶክም በፌስቡክም በማናቸውም የሶሻል ሚዲያ በተለይ ደግሞ አሁን በዩቲዩብም የእግዚአብሔርን ሐሳብ አካፍላለሁ። ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም አንሸራሽራለሁ። ዛሬ የእግዚአብሔርን ሐሳብ በጥቂቱ ላጋራችሁ በፊታችሁ መጥቻለሁ። አዲሱ መንገድ በሚል ርዕስ ከብሉይ ኪዳን የቤተ መቅደሱን መጋረጃ በምሳሌነት አንስተን የእግዚአብሔርን ሐሳብ በጥቂቱ እምናይ ይሆናል። የቤተ መቅደሱ መጋረጃ በተለይም በኢየሩሳሌም በነበረው ቤተ መቅደስ ውስጥ ቅድስተ ቅዱሳንን የሚለየው መጋረጃ በዕብራይስጥ ቋንቋና በታሪካዊ ዳራው ጥልቅ ትርጉም እንዳለው ብዙዎቻችን የምናውቀው ነው። ዛሬ ይህንን ሐሳብ በዝርዝር እንመለከታለን። በጣም በጥቂት ደቂቃ ውስጥ ለሕይወታችን ጠቃሚ የሆነውን ሐሳብ ከዚህ ክፍል እንደምናገኝ ተስፋ አድርጋለሁ። አንደኛ ነጥብ፣ በዕብራይስጥ ቋንቋ በብሉይ ኪዳን ማለትም በዕብራይስጥ መጽሐፍ ቅዱስ ውስጥ ይህ መጋረጃ ፓሮሄት በመባል ይታወቃል። ትርጉሙ ይህ ቃል የመጣው መገንጠል፣ መክፈል ወይም መለየት ከሚል ስርወ ቃል ሊሆን እንደሚችል ምሁራን ይናገራሉ። ዋና ተግባሩም ሙሉ በሙሉ መለየት እና መጋረድን ያመለክታል። በቅዱሳት መጽሐፍት በኦሪት ዘጸአት ምዕራፍ 26 ቁጥር 33 ላይ መጋረጃውም በቅድስትና በቅድስተ ቅዱሳን መካከል መለያ ይሁናችሁ ተብሎ የተጠቀሰው ይህንን የፓሮሄት ቃል ነው። ሁለተኛው ሐሳብ ታሪካዊ ዳራውን ወይም ደግሞ ሂስቶሪካል ባክግራውንዱን በደንብ እንድናይ እፈልጋለሁ። የመጋረጃው ታሪክ የሚጀምረው ከሙሴ የጉዞ ድንኳን ወይም ታበርናክል ጀምሮ ሲሆን በኋላም በሰለሞንና በሄሮድስ ቤተ መቅደሶች ውስጥ ቀጥሏል። ንድፉና አሰራሩን በጥቂቱ ልንገራችሁ። መጋረጃው እጅግ ውድ፣ አስደናቂ ጥበብ የተሞላበት ነበር። ከሰማያዊ፣ ከቀይ፣ ከደማቅና ከጥሩ በፍታ ይሰራ ነበር። በእርሱም ላይ የኪሩቤል ምስል በባለሙያዎች እጅ ይሸረብበት ነበር። ዘጸአት 26:31 ላይ ታገኛላችሁ። ይህም የእግዚአብሔርን ክብር የሚጠብቁ መላእክትን ያመለክታል። የመጋረጃው ግርማውንና ውፍረቱን ብትረዱ በጣም የሚደንቅ ነው። በሌላም በቀጣዩም ክፍል በደንብ አድርጌ ነግራችኋል። በአይሁድ የታሪክ ድርሳናት ለምሳሌ በሚሽናና በታሪክ ጸሐፊው ዮሴፍ ፍላቬስ መጽሐፍት መሰረት በሁለተኛው ቤተ መቅደስ በሄሮድስ ዘመን የነበረው መጋረጃ እጅግ ግዙፍ፣ ወፍራምና ጠንካራ ነበር እንጂ ተራ ጨርቅ አልነበረም። ቁመቱ ወደ 18 ሜትር አካባቢ ሲሆን ወርዱ ደግሞ ወደ 9 ሜትር አካባቢ ነው። ውፍረቱ ደግሞ የአንድ ሰው እጅ መዳፍ ያክል ነበር። ውፍረቱ ይህንን ያክል ነበር። በጣም ባል መጋረጃ እና ሁለት ፈረሶች በተቃራኒ አቅጣጫ ቢጎትቱት እንኳን ሊቀደድ የማይችልና መጋረጃውን ለመሸከምና ለማንቀሳቀስ ራሱ ወደ 300 ካህናት ያስፈልጉ ነበር እና በጣም ከባድ መጋረጃ ነው። ሶስተኛ ተግባራዊና መንፈሳዊ አገልግሎቱን ልንገራችሁ። የመጋረጃው መኖር በታሪክ ውስጥ ሁለት ዋና ዋና መልእክቶችን ያስተላልፋል። ልብ ብላችሁ ስሙ። አንደኛ የእግዚአብሔር ቅድስና፣ ሁለተኛ የሰው ልጅ ኃጢአተኝነት። መጋረጃው የእግዚአብሔር ፍጹም ቅዱስ መሆንንና ደግሞ የሰው ልጅ በኃጢአቱ ምክንያት በቀጥታ ወደ እርሱ መቅረብ እንደማይችል የሚያሳይ የሰውን ልጅ ውድቀት ፍንትው አድርጎ የሚገልጥ ትልቅ ድንበር ወይም ዲማርኬሽን ላይ ነበር በሰውና በእግዚአብሔር መካከል ያለ። ሊቀ ካህናቱ ሚና ምንድን ነው? ወደዚህ መጋረጃ ጀርባ ወደ ቅድስተ ቅዱሳን መግባት የሚፈቀደው ለሊቀ ካህናቱ ብቻ ነበር። እርሱም ቢሆን በዓመት አንድ ቀን ብቻ በስርየት ቀን ወይም ደግሞ ዮም ኪፑር በሚባለው የደምና የዕጣን ጭስ ይዞ ይገባ ነበር። አራተኛ የታሪኩ መደምደሚያ ወይም የመጋረጃው መቀደድ ምንድን ነው መልእክቱ የሚለውን ልንገራችሁ። በአዲስ ኪዳን ታሪክ መሰረት ኢየሱስ ክርስቶስ በመስቀል ላይ በሞተበት ቅጽበት ይህ በቤተ መቅደስ የነበረው መጋረጃ ከላይ ወደ ታች ከታች ወደ ላይ ሳይሆን ከላይ ወደ ታች ለሁለት ተቀደደ። ማቴዎስ ወንጌል ምዕራፍ 27:51 ላይ ታገኛላችሁ። ትርጉሙ ምንድን ነው? ይህ ክስተት በታሪክም ሆነ በመንፈሳዊው ዓለም ትልቅ ትርጉም አለው። ልብ ብላችሁ ስሙ። ከላይ ወደ ታች መሆኑ ወይም መቀደዱ በሰው ኃይል ሳይሆን በእግዚአብሔር መለኮታዊ እጅ መደረጉን ያሳያል። የሰው እጅ የሌለበት የመለኮት እጅ ብቻ ያለበት ነው ማለት ነው። ወደ ውስጥ መግባት የቻልነው በራሳችን ጥረት፣ ወደ ቅድስተ ቅዱሳን መግባት የቻልነው በራሳችን እውቀት ሳይሆን በእግዚአብሔር ስራ ብቻ እንደሆነ መረዳት እንችላለን። ሁለተኛው አዲሱ መንገድ ነው። መጋረጃው መቀደዱ በሰውና በእግዚአብሔር መካከል የነበረውን የኃጢአት ግድግዳ መፍረሱንና አማኞች ሁሉ በኢየሱስ ክርስቶስ በኩል ወደ እግዚአብሔር የጸጋ ዙፋን የሚቀርቡበት አዲስ መንገድ መከፈቱን የሚያበስር ትልቅ ብስራት ነው።
ዕብራውያን መልእክት ምዕራፍ 10 ከ19 እስከ 20 ታገኛላችሁ። ስለዚህ በክርስቶስ ኢየሱስ የመስቀል ሥራ ያ መጋረጃው በመቀደዱ አዲስ መንገድ ተከፍቶልናል። በአዲሱ መንገድ ወደ እግዚአብሔር አብ በክርስቶስ ኢየሱስ በኩል መግባት ሆኖልናል። ለዛ ነው ጌታ ኢየሱስ ክርስቶስ እውነት፣ ሕይወት፣ መንገድ እኔ ነኝ፣ በኔ ካልሆነ በቀር ማንም ወደ አብ ሊደርስ አይችልም ያለውና መንገድነቱንም የተናገረው ለዛ ነው። አዲሱ መንገድ